ለውጭ አልጋ ለቤት ቀጋ ስለሆኑ ሰዎች ነው ዛሬ የምናወራው። በተለይ ትዳር ላይ አላህ ይሰልምኩም እህቶቼ፣ ብዙ አይነት ሰዎች አሉ። ግን በጣም የሚያማውና የሚከብደው እህቶቻችን ውስጥ የሚኖሩትን መከራ እራሳቸው ብቻ ናቸው የሚያውቁት እና እንደ አላህ ሱብሓነሁ ወተዓላ ነው የሚያውቅላቸው። ቤተሰብ ራሱ የማያውቅበት የማይረዳበት፣ ከጓደኛም ጭምር መልካም ጓደኛ ይመስላሉ ለእናንተ፣ ግን ለእናንተ የመጥፎ ነገር ደረጃቸውን ሲክቡላችሁ እንደነበረ የምታውቁት ራሳችሁ ብቻ ናችሁ። በእንዲህ አይነት ኮንዲሽን ላይ ሲሆን እንዳትጎዱና ልቦናችሁ እንድትጠብቁ ነው ዛሬ የመጣሁት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እህቶቼ፣ እንደዚህ አይነት ሰዎች ህይወታችን ላይ ሲሆን፣ በተለይ የትዳር አጋር ሲሆን ከባድ ነው የሚሆነው። ቤት ውስጥ ዙሮ ሚስቱን ይቺ አማና የሆነችውን የአካሉን ክፋይ ዙሮ የማይመለከታት፣ ምን ሆኖ ነው የከፋት፣ ምንድነው ያሳዘናት፣ ምን ሆና ገረጣች፣ ምን ሆና እንደዚህ ሆነች። ሱብሃንአላህ፣ አንድ እንትን አለ ማረሳው የኡስታዝ አብዱል ገፋር ንግግር፣ የ30 ዓመት ሴት የ60 ዓመት ሴት መስላ ይቻታለሁ አለ። ከምትኖረው ኑሮ መበሳቆል አንጻር ማለት ነው። አላህ ይዘንላቸውና ወንድሞቻችንም አሁን አንደኛ ይሄ ሶሳይቲው እየመጣ ያለውም የውጫዊ ጉዳዮች ላይ የሚያተኩር እየሆነ በዛ እንድንፎካከር ነው እና የሚያደርገን የእነሱም ተስዕቦ እዛ ላይ ሆኗል። ቤትን የሚያዳምጥ ኃላፊነትን የሚሸከም ይቺ የኔ አደራ ናት፣ የእሷ ኃላፊነት አለብኝ፣ የደስታዋ ኃላፊነት አለብኝ፣ ድካሟን የማቅለል ኃላፊነት አለብኝ፣ ክብር የመስጠት ኃላፊነት አለብኝ። አገኛችሁኝ? እንዲያምርባት የማድረግ ደስ እንዲላት የማድረግ ስሜቶቿን የመጠበቅ የማዳመጥ ቁጭ ብሎ የማዳመጥ አሁን አብዛኞቻችን እህቶቻችን ያጡት ነገር ነው። ቁጭ ብሎ የሚያዳምጥ የትዳር አጋር መኖር። 5 ደቂቃ ቁጭ ብሎ ቁም ነገር ማውራት የማይችል ሰው 24 ሰዓት ሀታ ለው ለምን የፈለገ አይሆንም። የሰዎችን ጉዳይ ለማስጨረስ ግን በጣም ጎንበስ ቀና የሚል ሰው ታያላችሁ። ለውጭ ጉዳይ ሄሎ ሲል ትህትናው ያስደምማችኋል፣ የሚሰጠው ክብር ያስደምማችኋል። እጅግ በጣም ተናናሽ ነው ለውጭ ሰው እዛም ሲሉት ይሮጣል፣ ይሄዳል፣ ይመጣል። ለውጭ ሰው በጣም ክብር አለው፣ በጣም ይተናነሳል፣ በጣም ቅልስልስ ነው። ለቤት ሲገባ ግን አውሬ ነው። ቤተሰቦቹን አያዳምጥም፣ አያያቸውም፣ ዙሮ አያናግራቸውም። እንደዛ አይነት ሰው አለ እና አንድ እህቴ ጠየቀችኝ፣ እኔ ከዚህ ትዳር መውጣት እፈልጋለሁ፣ ግን የገዛ እናቴ ቤተሰቦች እንኳን እሱን የመሰለ ልጅ ከየት ይገኛል ይላሉ። የራሷን ችግር የምታውቀው ራሷ ናት፣ ግን ቤተሰቦቿ እንኳን ልጁ ጥሩ ነው ብለው የሚመሰክሩላት ናት። ብዙ ጊዜ ሰው አይቀመስም። ትዳር ላይ ስትገቡ ውድ እህቶቼ፣ ዛሬ የምላችሁም ይሄንን ነው። በየትኛውም መስፈርት ልንገባ እንችላለን። ዲን አለው ብለው የገቡ ሰዎችም አይተናል። እህቶቻችን በቆማቸው ሲረግፉ አይተናቸዋል። ከዲናቸው ሲርቁ አይተናቸዋል። ቅስማቸው ሲሰበር አይተናቸዋል። የሴቱንም የወንዱንም የእናትነትንም የአባትነትንም ኃላፊነት አሸክመዋቸው ብዙ ነገሮችን ማበርከትም መስራትም እየቻሉ ቤት ውስጥ ቀብረዋቸው አይተናቸዋል። በሰው ቤት ሲንከራተቱም አይተናቸዋል። ዲን አለውም ተብሎ ገብቶ ማለት ነው። ምን የምናመጣው ነገር አለ? ምን የምናመጣው ነገር የለም። ዲን የሌለውም ያው ዲን የለውም፣ ጀህልና ላይ የሚያለ እና ሰው አይቀመስም። እንዴት ነው ራሳችንን ፕሮቴክት የምናደርገው? ውዶቼ ወላሂ በኢማናችን ነው፣ በኢማናችን ነው። አላህ ጋር ባለን ግንኙነት፣ አላህ ጋር ባለን ጽናት። ይሄን እምላችሁ ለምንድን ነው? መልክ እንዳይመስላችሁ ትዳር የሚያቆየው ይሄ አቋም፣ ይሄ እውቀት፣ ይሄ ገንዘብ፣ ይሄ ብርቅርቅ፣ ይሄ ምናምን አያቆይም። ያ አማ ሹፉ፣ ዞር ብላችሁ የሚያማምሩ ሴቶች ትዳራቸው ፈርሷል። ባለ ሀብቶች ትዳራቸው ፈርሷል። እውቀትም አለን የሚሉ ሰዎች ከአንድ 7 ጊዜ የሚፈቱም ሰዎች ሊኖሩ ይችላሉ። ሀቂቀትም ማለት ነው። ትዳር አልሆንላቸው ያሉ ሰዎች ይኖራሉ። ያ በእነሱ እጅ አይደለም። ትዳር ሪዝቅ ነው። አላህ ላሻው ሰው ይረዝቀዋል። ግን በዛ ሁኔታ ሁሉ ትዳር ላይ ሆነን እኛ ሳንሞት እኛ ሳንወድቅ ሞራላችን ሳይጎዳ ጥሩ የምንኮራበትን ቤተሰብ መመስረት እንድንችል
ራሳችን ላይ መስራት አለብን። የውጮቹ የፈለገ አይነት እሳቤ እንኳን ቢኖራቸው ከውጭ ያለው አካል የፈለገ አይነት ምክንያት ቢኖረው እኛ ግን አላህ ጋር እውነተኛ ሆነን በትዳራችን ላይ አላህ የሚፈልግብንን ነገር አውቀን የምንከተል ከሆነ እኛ አንጎዳም። ውድ እህቶቼ ሐቂቀተን ሐቃችሁን የሚጠብቀው ዲን አወቀም አላወቀም ኢላ መን ረሒመ ረቢ ልቡ ላይ እምነት ያለው ሰው ሁሩ ማንበቡንማ መቅራቱንማ መልበሱንማ ምኑንማ ብዙዎቻችን እኮ አድርገነዋል። የሚኖረውን ሰው አላህ ያገጣጥመን። ነገር ግን ትዳርን ምን ይቀይራል ብትሉ ይሄ አላህ ጋር ያለን ግንኙነት፣ አላህ ጋር ያለን ጥልቅ ግንኙነት። ሱብሃንአላህ ለበዳይ ሰው ራሱን ማንመች ሰው ነው የምንሆነው። ለመበደል እንኳን የሚለፉ ሰዎች፣ ለማስለቀስ እንኳን የሚለፉ ሰዎች፣ ለክህደት እንኳን የሚለፉ ሰዎች እንዲያፍሩን የምንሆነው እኛ በኢማናችን ነው፣ በጥንካሬያችን ነው። እያንዳንዱ ነገራችን አላህ ጋር ከሆነ ስራችን፣ ውሏችን፣ አዳራችን፣ ንግግራችን፣ ግብይታችን፣ መልካምነታችን እያንዳንዱን ነገር አላህ ሱብሓነሁ ወተዓላ ጋር ካስተሳሰር ነው ወላሂ የተዋረዱ ሰዎች አይደፍሩንም። አንቺ ትክክለኛ ሳዲቃ አላህ ጋር እውነተኛ የሆንሽ እንኪሳር ያለሽ ሴት ሐቂቀተን እንኪሳር ያለሽ ሴት ከሆንሽ አንቺን ለመበደል ያፍራል ያ ሰው። እኛ ምንድን መሰላችሁ ንግግሮቻችን ያምራሉ፣ አለባበሶቻችን ያምራሉ፣ ብዙ ነገሮቻችን ያምራሉ። ግን አላህ ጋር ያለን ነገር እጅግ በጣም የተዛባ ነው። ሰላት ለመስገድ የሚከብደን ሰዎች፣ ቂርአት ለማንሳት የሚከብደን ሰዎች፣ ሰዎችን ከማማት መቆጠብ የሚከብደን ሰዎች፣ የሰዎችን ሐቅ የምንዳፈር ሰዎች፣ ሐታ በዕርዳቸው በክብራቸው ስለማናቃቸው ሰዎች እንኳን ምን ያህል በክብራቸው ላይ እንደምንዳፈር፣ ስለማናቀው ጉዳይ ምን ያህል ስለ ሰዎች ጉዳይ እንደምናወራ፣ ስለ ትልቁም ስለ ትንሹም ስለ ብዙ ነገሮች አንቺ ከሐራም ጥንቅቅ ብለሽ እየራቅሽ በሄድሽ ቁጥር ባለቤትሽ አንቺ የምር አላህን የምትፈሪ ሴት እንደሆንሽ ሲያውቅ ሐቂቀተን ለነፍሱ ብሎ ይጠነቀቃል። አንቺን የሆነ ነገር ቢያረግ አላህ ሱብሓነሁ ወተዓላ ምላሹን እንደሚሰጠው የቂን ይኖረዋል። ሐታ እሱ በጅህልና ውስጥ እንኳን ቢኖር ስሜቱን የሚከተል ሰው እንኳን ቢኖር ከዛሊከ ደግሞ አንቺ ትልቅ የምታተርፊውን ነገር እዩ። በትዳርሽ ላይ ኢባዳ ነው ብለሽ እና ለአላህ ነው ብለሽ የምትተናነሽው ብዙ ነገርሽን የምታሳልፊው አላህ ጥሎ አይጥልብሽም። ይሄ የለፋሽበት የሆንሽበት ያነሳሽበት ይክስሻል፣ ያነሳሻል። ይሄን እንዳትረሹ። ከዛሊከ አትጎጅም። ለምን ለአላህ ብለሽ ነው ያደረግሽው። ውስጥሽ ኃይል አለ፣ ቅዋ አለ። አላህ ምላሽሽን እንደሚሰጥሽ በዛ በልፋትሽ ሁሉ በቃ በትዳር ውስጥ የምታደርጉት ሁሉ ነገር ወደ ምን እንድታስጠጉት ነው የምፈልገው? ወደ አላህ እንድታስጠጉት ነው የምፈልገው። ምክንያቱም አሁን ላይ ዲን ያለውም ዲን የሌለውም የሚለይበት ሁኔታ ላይ ስላልሆነ ብዬ ነው የማስበው። ለራሴ የምለውን ነው ለእናንተ የምምላችሁ ማለት ነው። እኔ በጣም የሚጠቅመኝ ሀጃ ነው እሱ። አላህ ጋር ያለችን ግንኙነት እስካማረች ድረስ ለበዳዮችም አላህ መልስ አለው። አለቅ። ስለዚህ እኔ አያሳስበኝም። እኔ አላህ ፕሮቴክት የሚያደርገኝ ሴት ነኝ የሚለው ነገር እናንተ ውስጥ መምጣት አለበት። በቃ አላህ የሚጠብቀኝ ሴት ነኝ። ስለዚህ ምንም አይነት ነገሮች አይጎዱኝም ማለት ነው። ጠንካራ ሆናለሁ። ምንም አይነት ነገሮች በቃ አላህ እስከፈቀደልኝ ድረስ ይሄን እኖራለሁ፣ ለዛ ነገር ደግሞ ሐቁን እሰጣለሁ የሚል ህይወት ትኖራላችሁና ለዛ ነገር ሬዲ ትሆናላችሁ። ሌላው ነገር ደግሞ ሞራላችሁ አይጎዳም። ውድ እህቶቼ አሁን ከሁሉም በላይ ሞራላችሁ አይጎዳም። ክብራችሁ፣ ሁሉ ነገራችሁ የተጠበቀ ሴቶች ሆናችሁ ነው በህይወታችሁ ላይ መኖርም ያለባችሁ። ያ እንዲሆን አትፍቀዱ። አንዳንድ ጊዜ ጋጥ ወጥ ለሆኑ ሰዎች የማይከፈል ዋጋ የምትከፍሏላችሁ። በምን? በፍርሃት። ፍርሃታችሁን መስመር ባለመቻላችሁ፣ የሰዎችን ንግግር በመፍራት ራሳችሁን ከሌሎች ጋር በማወዳደር ባለባችሁ ጉድለት ራሳችሁ ፐርፌክት አድርጋችሁ አለማየታችሁ፣ ራሳችሁ ብዙ ነገር እንደሚጎላችሁ ስለሚሰማችሁ፣ ብዙ ነገሮች ራሳችሁን የጎደለ ነገር እንዳላችሁ አድርጎ ስለሚሰማችሁ ትዳራችሁም ላይ ውሳኔ ማስተላለፍ አትችሉም፣ መናገር አትችሉም፣ መወያየት አትችሉም። ብዙ ነገሮችን እሺ መርሐባ የምትሉ ሴቶች ብቻ ትሆናላችሁ። እሺ ስትሉ ትሞታላችሁ። የምታስተካክሉት ነገር መኖር አለበት። አንቺ ስትኖሪ ነው። ላትንሲ ወላሂ ላትንሱ። እኔን የምትመስል ኑሮ ነው መኖር የምፈልገው። የምኖረውም እንደዛ ነው። እናንተም እናንተን የምትመስል ማንነት
ያላትን ህይወት ነው መኖር ያለባችሁ። ሌሎችን የሚመስል ህይወት ለመኖር እንዳትሞክሩ። የሌሎችን ደረጃ ለመያዝ እንዳትሞክሩ። የራሳችሁን ደረጃ የራሳችሁን ክብር ሐታ የትዳር አጋራችሁ እናንተነታችሁን ተቀብሎ አምኖ የሱን ማንነት አምነሽ ተቀብለሽ አጣምሮ መኖር ነው እንጂ አንቺ እሱም የሚወደውን ብቻ ለመምሰል የሱን ፍላጎት ብቻ ለማሟላት የምትለፊ የምትደክሚ አይነት ሰው ከሆንሽ እሱ ሌላ አዲስ ነገር ነው የሚፈልገው። ራስሽን ከመሰልሽሳ ይቺ ያንቺ ማንነት ናት። ያንቺ ማንነት ናት። ያንቺ ማንነትሽን ጠብቀሽ ለመሄድ ሞክሪ። አንቺነትሽን የሚቀየርና የማይቀየር ጠባይ አለ። መጥፎ ባህሪዎችሽ፣ ንዴትሽ፣ መዝረክረክሽ፣ ብዙ ነገሮች ሊኖርሽ፣ እነዛ ነገሮች አዎ ሰሒህ መቀየር አለባቸው። ወላኪን ጠንካራነትሽ፣ ብርቱነትሽ፣ ውሳኔ መወሰን መቻልሽ፣ መምረጥሽ፣ ማወቅሽ፣ መማርሽ፣ መስራትሽ፣ ብዙ ነገሮችሽ፣ በራስሽ ኮንፊደንስ መኖርሽ፣ ራስሽን ከሌሎች ጋር ለመወዳደርሽ፣ ብዙ ማንነቶችሽን ደግሞ ማንም ሰው መጥቶ እንዲቀይርብሽ እንዳታደርጊ። አንቺ ከሰዎች በታች ወይም ከከሊት በታች ወይም ከከሌ በታች እንደሆንሽ እንዲሰማሽ እንዲያረጉሽ እንዳትፈቅጂ። የሚበጅሽን የማይበጅሽን ነገር ለይተሽ የምታውቂ ሴት መሆንሽን ማወቅ አለብሽ። ራስሽ እንድትወስኝ ለራስሽ ፍቃድ መስጠት። ከዛሊከ ደግሞ የሚያሙሽን ነገሮች አንቺ ጋር ብቻ አታስቀሪያቸው። የሚጠራቀም ህመም የሆነ ቀን መነሳት እንዳንችል አድርጎ እዛ ያስተኛናል። የሚጠራቀም ህመም አታጠራቅሚ። ማልቀስ ባለብሽ ታይም አልቀሰሽ፣ መናገር ባለብሽ ሰዓት ተናግረሽ፣ ማድረግ ያሉብሽን ነገራቶች ዛሬ አሁን አድርገሻቸው እለፊ እንጂ አታጠራቅሚያቸው። የከፋሽን፣ የደበረሽን፣ የማይሆንሽን፣ የሰለቸሽን፣ ክብርሽ የነካ የመሰለሽን በቃ አንቺን የማይመጥንሽን ነገር ዛሬ ፈጽመሽ ውደሪ። ህመምን አታጠራቅሙ። ህመም ማጠራቀም ነገ መነሳት እንዳንችል ሆነን እንድንወድቅ ያደርገናል። ህመምን አታጠራቅሙ። ህመም ሞራላችሁን ይጎዳል። እናንተነታችሁን መነሳት እንዳትችሉ፣ ነገን ማየት እንዳትችሉ፣ መሻገር እንዳትችሉ፣ ተስፋችሁን ያጠፋል። ህመማችሁን አታጠራቅሙ። ጀስት ዱ ኢት። በቃ አሁኑኑ አድርጉት። አሁኑኑ ቁጭ ብለን መነጋገር ማንችል ከሆነ አንድ እርምጃ ወደፊት መሄድ አንችልም። ስቶፕ ነው በቃ። መወያየት እንችላለን፣ መመካከር፣ መነጋገር፣ ዱዓ መደራረግ፣ መተሳሰብ። ህይወት የጋራ ነው። ሀከዛ እና ለመነጋገር መሞከር አለባችሁ። ከራሳችሁ ጋር እውነተኞች ሁኑ። የውጮች ሁክም፣ የውጮች ፍርድ እናንተ ህይወት ላይ ተጽዕኖ ሊያመጣ አይገባም። ዋናው ነገር አላህ ጋር ያለውን ሚዛን መጠበቅ። እኛንም አይጎዳም፣ ሰዎችንም አይጎዳም። እኛም ከመጎዳት ራሳችንን የምንጠብቅበት በቂው መንገድ ሁሉን ነገር ለአላህ ብሎ መስራት ነው ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ